ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ ያለው። ዛሬ ምን ይዤ እንደመጣላችሁ ዳቦ ይኸው ኮባ እያጠብኩ ነው። ድፎ ዳቦ ልጋግር ነው። ድፎ ዳቦ እንግዲህ ይሄ ኮባ ገዝታ ነው ታውቃላችሁ። አረብ ሀገር እስከዛው ነው የባህላችን ነገር ባህላችሁ ነገር እንደምታውቁት ነው። ብዙም ነው። ዛሬ ላይ ዳቦ በምን ልጋግር ይዤ እንደመጣሁላችሁ እዩት። በምን ይመስላችኋል? በትሪ ማብያ ትሪያችን ማለት ነው። በትሪ እንጀራ ምን ቆርስበት ትሪ ላይ ነው ልጋግር የመጣሁት። ምን አይነት ዳቦ እንደሚወጡት እዩት። ቆንጆ ዳቦ ይወጣል ብዬ ተስፋ አደርጋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ ዱዌት አድርጎኝ አበረታቱኝ። ኮሜንት አስቀምጦልኝ ለሁሉም ነገር እታዘዛለሁ። ያዘዛችሁን ሁሉ አደርጋለሁ። እዘዙኝ ብቻ አበርቶኝ፣ በርቺ በሉኝ፣ አበረታቱኝ። ሰብስክራይብ ሼር አድርጉኝ። እንግዲህ ስለ ንግግሬ በጣም ይቅርታ። አዲስ ስለሆንኩ ገና ጀማሪ ስለሆንኩ ነው እንደዚህ የምንተባተበው እና አበርቶኝ። እነዚሁ ደግሞ እንደዚች አርጌ ቁጭ ያደረኩት ምንድነው ትሪ ላይ አርጌ ኩፍ እንድል አስቀመጥኩት ማለት ነው። ኩፍ ስል እንደዚህ ይመጣል። ኩፍ ስል እንደዚህ ይመጣል። እንደዚህ አደረኩላቸው። እንግዲህ ኮባ ምናምን እንደዚህ ያደረኩት ትንሽ አቆያለሁ ውጪ። በቃ ትንሽ ኩፈሰል ፍሬም በጣም እንዲሞቅ ሸክለዋለሁ። እንትን አብርቼዋለሁ። ጋዙ እንትን ውስጥ ነው የምሰራው እንደምታዩት። በጣም ኩፍ ብለው እኔ አላቅም። ያው ሁሉም ነገር ወጥቶ ሲስተካከል ነው ቆንጆ ነው መባል ያለበት። እንግዲህ ወደፊት ያለውን አስተያየት ትሰጡኛለሽ ብዬ ተስፋ አደርጋለሁ። ስበስል ምን ይመስላል የምልነውን እናያለን። እስቲ ይኸው በጣም ኩፍ ብለዋል። አሁን እንትን ልለው ነው ብሮን ውስጥ አስገባዋለሁ እና ማበረታቱኝ እላችኋለሁ። አዲስ ጀማሪ ላይ ንግግሬን ብዙም አልቻልኩም። እንግዲህ እንድበረታ ደግሞ ነባሮቹ እንግዲህ አሳውቁን እንዴት እንደምንጀምረው እነሱ ብትነግሩን ብትመክሩን እመርጣለሁ። መከሩኝ። ጀማሪ ነኝ ብያችኋለሁ። እንደዚህ አርጌ ቁጭ አርጌላችኋለሁ። እንግዲህ ቤተሰቦቼ ዳቦ ይሄ ይመስላል። ይኸው እንደዚህ በጣም ኩፍ ብሏል ማለት ነው። አሁን ፍሮን ውስጥ ልከት ነው። እንትን ብለዋል፣ ተዘጋጅተዋል። 20 ደቂቃ ያህል ቁጭ አረኩት ማለት ነው። ትሪ ላይ አርጌ ቁጭ ብዬ ነው እንደዚህ ሆኖልኛል። አሁን ላይ ምን ላይ ይደርሳል? ለጨርሰው ነው ፍሮን ውስጥ ከተዋለሁ። በጣም ቆንጆ ዳቦ ይወጣል ብዬ ተስፋ አደርጋለሁ። እንግዲህ ሰዎች ይሄን ይመስላል። ፍሮን ውስጥ ከተትኩላቸው። አስባችኋል በለው። በቃ ምን የመሰለ ዳቦ ሆነ። እንደው ካሁኑ ነው የታወቀኝ፣ ከአሁኑ ነው። ይኸው ቤተሰቦቼ ዳቦ ይሄን ይመስላል። ምን ያህል ቆንጆ ቢሆን ነው። እኔ በጣም ወድጄዋለሁ። ገና ሳልበላ ወድጄዋለሁ። ከለሩም ወድጄዋለሁ። በጣም ብስል ያለ ዳቦ ነው። የክፍለ ሀገር ዳቦ። ክፍለ ሀገር ያደጋችሁ ልጆች ኮሜንት ላይ እስቲ አስቀምጡኝ፣ አስተያየት አስቀምጡኝ፣ ሀሳብ አስተያየታችሁን አስቀምጡኝ። እኔ የሰራሁት ዳቦ እኔ ራሴ ማድነቅ ፈለኩት ማለት ነው። ስደት ስንት ዓመት ኖሬ ይሄን ዳቦ አልበላኋትም። ዛሬ ልቀምሳት ነው። ከኔ ጋር ነውና እንግዲህ ሞክሩት። የሰራሁትን ዳቦ ቆንጆ ዳቦ ነው የወጣሁት። እውነት አልጠበቅኩም። እንደዚህ ቅልጭ ያለ ዳቦ ነው እና ስለተከታተላችሁ ይሄው ዳቦ የደረሰ አሁን ምን ይመስላል የሚለውን እዩት። ማርያምን እዩት። ቆንጆዬ ዳቦ ነው የጋገርኩት ነው። እኔም እንዳደነቅኩት የምታደንቁት ዳቦ ነው የወጣልኝ። የሰራሁት ይኸው በትሪ ነው። በትሪ ይሄን የመሰለ ቆንጆ ዳቦ ወጥቶልኛል ማለት ነው። እዩት። ኬክ የመሰለ ዳቦ በቃ አሁን መጣ። ይኸው እየተቆረሰ
ይኸው ዳቦዬ ይሄን ይመስላል። ኬክ የሆነ ዳቦ ቆንጆ በኩባ የተጋገረ ዳቦ ነው የሚመስለው። የናፈቃችሁ ሰዎች አሽቶት፣ ሽታው ራሱ የሚደርስ ነው የሚመስላት። እውነት እዩት። ይሄን ይመስላል። ቆንጆ ዳቦ ነኝ። ስለተከታተላችሁኝ አመሰግናለሁ። ቆንጆ 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 ቁልጭ ያለ ዳቦ ድርቅ ያለው አስባችኋል። ይሄን በሸክላ ምጣድ በኩባ ነው ማለት ይቻላል የተጋገረው። እውነት ኮሜንት እንድታስቀምጡኝ እፈልጋለሁ። ለዚህ ዳቦ እስቲ ኮሜንት ስጡኝ። ቆንጆ ቆንጆ ኮሜንት እንደምትሰጡኝ ተስፋ አደርጋለሁ። አመሰግናለሁ ስለተከታተላችሁኝ። ሳብስክራይብ፣ ሼር፣ ላይክ ዱት አድርጉኝ። አመሰግናለሁ። በጣም ነው የምወዳቸው እና አበረታቱኝ።